የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ጋር በዚህ ሳምንት ብርቅዬ የተባለ የስልክ ውይይት ማድረጋቸውን የካን የህዝብ ብሮድካስተር ዘገበ። ይህ የስልክ ውይይት የተካሄደው በኢራን ላይ የተካሄደ ካለው ጦርነት ጋር ተያይዞ ሲሆን በተለይም ቴህራን በእስራኤል፣ በተባበሩት አረብ ኤምሬትስ እና በሌሎች ቀጠናዊ ሀገራት ላይ ጥቃት በመሰንዘር የአጸፋ እርምጃ እየወሰደች ባለችበት ወቅት መሆኑ ትኩረት ስቧል። ሁለቱ መሪዎች በቀጠናው ስላለው የጸጥታ ሁኔታና ጦርነቱ ስለሚያስከትለው ተጽዕኖ መምከራቸው ተገልጿል። የዱባይ ባለስልጣናት በአየር ላይ በተደረገ የሚሳኤል ማክሸፍ እርምጃ የተረፈ የፍርስራሽ መውደቅን ተከትሎ አነስተኛ አደጋ ማጋጠሙን አረጋገጡ። የዱባይ ሚዲያ ጽሕፈት ቤት በሰጠው መግለጫ ክስተቱ ያለምንም የሰው ጉዳት በተሳካ ሁኔታ በቁጥጥር ስር መዋሉን አስታውቋል። በተጨማሪም በዱባይ ዓለም አቀፍ አውሮፕላን ማረፊያ አካባቢ አደጋ ደርሷል ተብሎ በማህበራዊ ሚዲያዎች የሚዘዋወረውን ያልተረጋገጠ መረጃ ጽሕፈት ቤቱ አስተባብሏል። በተመሳሳይ ዜና በዮርዳኖስ አቃባ ከተማ የአየር ክልል ጥሰው የገቡ 2 ተጨማሪ ሚሳኤሎች መክሸፋቸውን አልጀዚራ አረቢክ ዘግቧል። ከዚህ ክስተት ጥቂት ቀደም ብሎም በዚሁ ከተማ አየር ላይ ሌላ ሚሳኤል መክሸፉ ሪፖርት ተደርጎ ነበር። አቃባ በደቡባዊ እስራኤል ከምትገኘው የኤላት ከተማ ትይዩ የምትገኝ ከተማ መሆኗ ይታወቃል።